ሰላም እንዴት ናችሁ? ውድ የኢቴቴ ዩቲዩብ ቻናል ተከታታዮች፣ ዛሬ ኬሚስትሪ ግሬድ 9 ሪቪው ኩዌሽኖች የምንሰራ ይሆናል። ስቴይ ዊዝ ሚ ሌትስ ጌት ስታርት። መጀመሪያ ትሩ ፎልሱን እና ከትሩ ፎልሱ ቀጥሎ ዳሾች አሉ፣ እነሱንም በደንብ እናየው ይሆናል ማለት ነው። ጥያቄዎቹን ስታዩቸው ኢትስ ቬሪ ኢዚ። ለምን መጽሐፉን በደንብ በቀደም የነገርኳችሁን ቪዲዮ በደንብ ካያችሁት ይሄ አፕሎድ ያደረግነው ቪዲዮ በደንብ ካያችሁት በደንብ ቀላል ነው የሚሆነው። መጀመሪያ ጥያቄውን አብረን አነበውና እናንተ እያቆማችሁ ፖዝ እያደረጋችሁ ጥያቄውን ትሰራላችሁ፣ ዘን መልሱን ታያላችሁ ማለት ነው። ሶ ሌትስ ስታርት ፍሮም ኩዌሽን 1 ኬሚስትሪ ኢዝ ትሩ ፎልስ ነው። ኬሚስትሪ ኢዝ ዘ ሳይንስ ዛት ዲልስ ዊዝ። ለዛ ነው መልሱን ደግሞ ሀይድ ያደረኩባችሁ መጀመሪያ በራሳችሁ እንድትሞክሩ ስለፈለኩት ነው። ሪቪው ኤክሰርሳይዝ ከሪቪው ኤክሰርሳይዝ ውስጥ ያወጣሁት ጥያቄ ነው። Chemistry is a science that deals with the study of the way living things behave. እሺ ጥያቄው ምንድነው የሚለው? ኬሚስትሪ የምንለው ሳይንስ ነው። ያ ኦብቪየስ ሳይንስ ነው። ኬሚስትሪ that deals or study የሚያጠናው with the study of the way living things behave. living things behave አክት የሚያደርጉበትን ነው ዲል የሚያደርገው የሚያጠናው እሱን ነው የሚለው። ይሄ ኦብቪየስ ነው አይደል? ምንድነው ፎልስ ነው። ቢኮዝ ኬሚስትሪ አይደለም ይሄንን ነገር የሚያጠናው ባዮሎጂ ነው። ስለ ሊቪንግ ቲንጎች አክት ኦር ቢሄቭ የሚያጠናልን እሱ ነው። ኬሚስትሪ እሱ እንደዛ አይደለም የሚያጠናው። ፕሮፐርቲ ትራንተን ኮምፖዚሽን ስትራክቸር ኦፍ ሰብስታንስ ነው እንጂ የሚያጠናልን ናት ዚስ ዌይ ስለ ሊቪንግ ቲንግ የሚያጠናው ባዮሎጂ ነው እንጂ ኬሚስትሪ አይደለም። ሶ ሌትስ ቼክ። ያ ፎልስ ነው። ቢኮዝ ኬሚስትሪ ስተዲ the properties, composition, structure and transformation of substance ነው እንጂ not only living things። ስለ living things ብቻ አይደለም። this is all about የሰብስታንሶችን ፕሮፐርቲ፣ ኮምፖዚሽን፣ ስትራክቸር እና ትራንስፎርሜሽን ነው የሚያጠናው ነው የሚለው። living things are mainly studied in biology። living thing mainly study የሚደረገው ባዮሎጂ ላይ ነው እንጂ ኬሚስትሪ ላይ አይደለም ማለት ነው። ሶ ኔክስት ኩዌሽን እንስራ። ሁለተኛ ጥያቄም ትሩ ፎልስ ነው። ሁለተኛ ጥያቄም እንደሚለው every substance in the universe has its own properties by which we can distinguish it from other substance. ሶ ይሄንም ጥያቄ በደንብ እዛ ላይ ተወያይተንበታል። ምንድነው የሚለው? ማንኛውም ሰብስታንሶች እሺ ይሄ ነገር ላይ ረብሻን ኦፍ ላድርገው። እሺ ሁለተኛ ጥያቄ every substance in the universe has its own property by which we can distinguish it from other substance። ከሌሎች ሰብስታንሶች የምንለይበት ማንኛውም ሰብስታንስ የራሱ የሆነ ዩኒክ የሆነ ፕሮፐርቲ ያለው ከሌላው የሚለየው ዩኒክ የሆነ ዲስቲንጉሽ ሊያደርገው የሚችል የራሱ የሆነ ባህሪ ያለው ነው የሚለው። ይሄ እውነት ነው። በቀደም ዕለት አውርተንበታል። እንደው ምን ላይ ያየ ነው? ፕሮፐርቲስ ሚለው ፓርት ላይ ማለት ነው። ፕሮፐርቲስ ሚለው ፓርት ላይ መጀመሪያ ስለ ዲፊኒሽኑ አየን። ኬሚስትሪ ኢዝ ዘ ስተዲ ኦፍ ፕሮፐርቲ፣ ኮምፖዚሽን፣ ስትራክቸር ኤንድ ትራንስፎርሜሽን ኦፍ ሰብስታንስ ካለ በኋላ ምን አየን? ፕሮፐርቲን አይተን ነበር። ፕሮፐርቲ ላይ ምንድን ነበር ያልነው? ኬሚስትሪ ማለትም ፕሮፐርቲ ላይ ፕሮፐርቲ የምንለው አትሪቢዩት ሊሆን ይችላል፣ ካራክተሪስቲክ ሊሆን ይችላል፣ ኦር ኳሊቲ ኦፍ ሰብስታንስ ነው። ያንን ሰብስታንስ ከሌሎች ሰብስታንሶች ሊለየው የሚችለው ኳሊቲ ሊሆን ይችላል፣ አትሪቢዩት ሊሆን ይችላል፣ ኤንድ ኳሊቲ አትሪቢዩት ሊሆን ይችላል ማለት ነው። ኤንድ ካራክተሪስቲክ ሊሆን ይችላል። ሶ ይሄ ጥያቄ ምንድነው? ኦብቪየስሊ ትሩ ነው። ያ ትሩ። እሺ ሶስተኛ ጥያቄ ጋር እንሂድ። ያው የተወሰነ ሰዓት ሰጣችሁ ስሩ ማለት ነው እየሰራችሁ። ሶስተኛ ጥያቄ ምንድነው ብለው? the transformation of a substance is marked change in form, nature or appearance። የትራንስፎርሜሽን የሰብስታንሶች ትራንስፎርሜሽን ማርክድ የሚሆነው የሆነ ሰብስታንስ ትራንስፎርም አድርጓል የምንለው ምን ሲኖር ነው? የፎርም ቼንጅ ሲኖር፣ የኔቸር ቼንጅ ሲኖር ኦር የአፒራንስ ቼንጅ ካለው ያ ሰብስታንስ ትራንስፎርም አድርጓል ነው የሚለው። ይሄም ኦብቪየስ ነው። በቀደምታ እንትን ይሄ አይ ቲንክ ፓርት 2 እንደዛ ይመስለኛል። እዛ ላይ በደንብ አይተናል። ሰብስታንሶች ትራንስፎርም አድርገዋል ስንል ወይ ከፍ በፎርማቸው ወይ በኔቸራቸው ወይ በአፒራንሳቸው ቼንጅ አድርገዋል ማለታቸው ነው። ይሄም ኦብቪየስሊ ትሩ ነው የሚሆነው ማለት ነው። ሶ አራተኛ ጥያቄ እንስራ።
አራተኛ ጥያቄ ምንድነው የሚለው the study of chemistry involves only microscopic information. the study of chemistry involves only microscopic information. አንደኛ እዚች ጋር only የሚላለ እሺ ከሱ ውጪ ግን የኬሚስትሪ ጥናት ማይክሮስኮፒክ ኢንፎርሜሽኖችን ብቻ ነው የሚያጠናው ስለ አቶሞች ብቻ ነው በቃ ጥቃቅን ነገር ምንላቸው ነገሮች አይደለም ስለ ማክሮስኮፒኮችም ነው የሚያጠናው ማለት ነው ማክሮስኮፒክም ማይክሮስኮፒክ ኢንፎርሜሽን ነው የሚያጠናው ሶ ፎልስ ነው ማለት ነው obviously reason chemistry involves both macroscopic observable by ሊታዩ የሚችሉ እና ማይክሮስኮፒክ አቶሚክ እና ሞለኪውላር የሆኑትንም ያጠናል ግን not only microscopic but also macroscopic ነው ያጠናል ማለት ነው so false ነው ማለት ነው ሌላኛው አምስተኛ ጥያቄ ነው አምስተኛ true false ነው እንደምታዩት organic chemistry is the study of chemicals that are not based on carbon ይሄ organic chemistry ምንለው is the study of chemicals ስለ ኬሚካሎች የሚያጠና ነው that are not based on carbon it's ይሄም obvious ነው አይደል false ነው because እንደው የዛን ጊዜ ስለ ስኮፖቹ ስናጠና አምስት ምናምን አይተን ኦርጋኒክ ኬሚስትሪ አየን ሌላ ቀጥሎ ኢንኦርጋኒክ ኬሚስትሪ ነው ያየነው ይሄ እንደው ሜንሊ ለማንም የሚቀርበው ለኢንኦርጋኒክ ኬሚስትሪ ለምን በካርበን እንትናቸው ኬሚካሎቹ ቤዝድ የሆኑት በካርበን ካልሆነ ኢንኦርጋኒክ ኬሚስትሪ ነው እንጂ የሚሆኑት ኦርጋኒክ ኬሚስትሪ ሆነው አይችሉም because ኦርጋኒክ ኬሚስትሪ ቤዙ ካርበን ነው በካርበን ቤዝ ሆኖ የሚፈጠሩ ኬሚካሎች ናቸው ኬሚካሎችን ነው የሚያጠናው ኦርጋኒክ ኬሚስትሪ ሶ ኢትስ ፎልስ ማለት ነው ፎልስ ነው ምክንያቱም ምንድነው ኦርጋኒክ ኬሚስትሪ ስተዲስ ካርበን ቤዝድ ኮምፓውንዶችን ነው የሚያጠናው ማለት ነው ሶ አሁን ትሩ ፎልሶችን ጨርሰናል ዳሽ ነው የምንሰራው fill in the blank ማለት ነው the property of a substance is its blank blank and blank ሞክሩት በጣም ቀላል ነው ቅድም ጊዜ የሰራው ጥያቄ ነው ቅድም ጊዜ እንደ መነሻ አድርጌ ስናወራ ስለ ፕሮፐርቲ ሳወራ ነግሬያቸዋለሁ ፕሮፐርቲ ኦፍ ሰብስታንስ ምን ነው እንት የሚልልን የሰብስታንሱን ካራክተሪስቲክስ ሊሆን ይችላል ኳሊቲ ሊሆን ይችላል ኦር አትሪቢዩት ሊሆን ይችላል ሶ ምንድነው ይሄ አትሪቢዩት ኳሊቲ ኦር ካራክተሪስቲክ ሊሆን ይችላል ማለት ነው ሶ ኢዚ እና ሰባተኛ ጥያቄ ምንድነው ይላል ሰባተኛ ጥያቄ ምንድነው ሰባተኛ ጥያቄ blank is the nature of something ingredients or constituents the way in which whole or mixture is made up ያ ይሄም በጣም ቀላል ጥያቄ ነው ቀጥታ የተወሰዱ ናቸው ጥያቄዎቹ እንዳለ ከመጽሐፉ ዳይሬክት የተወሰዱ ናቸው እናንተ ትኩረት እንድትሰጧቸው ስለተፈለገ ነው አይ ቲንክ ሪቪው ኤክሰርሳይዝ ላይ የቀረቡት ሶ ሰባተኛ ጥያቄ ምንድነው blank is the nature of something ingredients የሆነ ነገር ኢንግሪዲየንቱ ኦር ኮንስቲቱንት በቃ ኢንግሪዲየንት እና ኮንስቲቱንት ከሆነ ምንድነው የሆነ ነገር የተሰራበት ኢንግሪዲየንት ግብአቶቹን ኦር ያ የተደባለቀበት ሊሆን ይችላል ግብአቶቹን ለምሳሌ ውሃ ስንል ከምንድን የተሰራው ብንል ከምን ከሃይድሮጂን እና ከኦክሲጅን ብንል ለምሳሌ ሶዲየም ክሎራይድ ከምንና ከምን ከሶዲየም እና ከክሎሪን ይሄ ማለት ምናቸው ነው ኢንግሪዲየንቱ ነው እያወራን ያለው we are talking about ingredient or constituents ማለት ነው እንደዚህ ስንል ሶ ምንድነው ማለት ነው መልሱ ኮምፖዚሽን ይሆናል ማለት ነው ኮምፖዚሽን ነው መልሱ ማለት ነው ሶ ስምንተኛ ጥያቄ ጋር እንሂድ ስምንተኛ ጥያቄ ምንድነው ይለው the arrangement of and relation between parts or elements of something complex is known as ይሄም በጣም ቀላል ነው ቀደም ጊዜ ለማውራት አይ ቲንክ እሺ ቪዲዮዎቹ ላይ በደንብ አውርተንባቸዋል ከመጽሐፉ ዳይሬክት የተወሰደ ነው arrangement of and relation between the parts or elements of something complex is known as obviously structure ነው የእንትኖች የተሰሩበት ለምሳሌ አሁን ኮምፖዚሽኑ ቢኖር ለምሳሌ ሃይድሮጂን እና ኦክሲጂን ቢኖሩም የራሳቸው ምን አላቸው አሬንጅመንት አላቸው አይደል ሶ that arrangement ምንድነው ስትራክቸር ነው ማለት ነው ይሄ ማለት የነገሮች አሬንጅመንት ኦር አስተዳደር ምንድነው የምትሉት ስትራክቸር አያያዝ ይሄ ስትራክቸር ብለን እንጠራው ነው ማለት ነው ሶ ኢዚ ይሄም ስትራክቸር ነው ማለት ነው ዘጠነኛ ጥያቄ በጣም ቀላል ጥያቄዎች ናቸው ዘጠነኛ ጥያቄ blank is a power derived from utilization of physical or chemical resource especially to provide light or heat power ነው ያለ ነው power ነው ምንድነው derived from physical or chemical resourceዎችን utilize በማድረግ ዩዝ በማድረግ በመጠቀም
ድራይቭ ልናደርገው የምንችለው ኦር ጌን ልናደርገው የምንችለው ፓወር ስፔሻሊ ላይትን እና ሂትን ፕሮቫይድ ለማድረግ ብርሃን ሊሆን ይችላል፣ ሙቀትን ሊሆን ይችላል። እነሱን ለማግኘት ስንል ኬሚካል ሪሶርሶችን ኦር ፊዚካል ሪሶርሶችን ዩቲላይዝ በምናደርግበት ጊዜ ሊፈጠር የሚችለው ምንድነው? ኢዝ ቬሪ ኦብቪየስ ኢነርጂ ነው። ኢነርጂ ነው ልናገኝ የምንችለው። ይህም በጣም ቀላል ጥያቄ ነው። 10ኛ ጥያቄ ብላንክ ኢዝ ዘ ስተዲ ኦፍ ማክሮስኮፒክ ፕሮፐርቲስ አቶሚክ ፕሮፐርቲስ ኤንድ ፌኖሜና ኢን ኬሚካል ሲስተም። ይሄ ቅድም ያልኳቸው ነው። ስለ ማክሮስኮፒክ እንደ ትሩ ፎልስ ላይ ፎልስ ብለነው ነበር፣ ማይክሮስኮፒክ ኦር አቶሚክ ብቻ ስላሉ። ግን ማክሮስኮፒኮችንም የያዘ አቶሚኮችንም የያዘ ኤንድ ፌኖሜና ኢን ኬሚካል ሲስተም የሚያጠናው ማን ነው? ኢዝ ቬሪ ኦብቪየስ ኬሚስትሪ ነው የሚሆነው ማለት ነው። ያ ኬሚስትሪ ሆኖ የቱ የኬሚስትሪ ፊልድ ያ ኬሚስትሪ ነው። ማክሮስኮፒክ ፕሮፐርቲ አቶሚክ ፕሮፐርቲ የሚያጠናው ግን የትኛው የኬሚስትሪ ፊልድ? ፊዚካል ኬሚስትሪ የሚባለው ፊልድ ማለት ነው። እና የመጨረሻው ጥያቄ ምንድነው ለዛሬ? ብላንክ ኢዝ ዘ ስተዲ ኦፍ ኮምፖዚሽን ኦፍ ማተር። ስለ ማተሮች ኮምፖዚሽን ሃው ዘይ ኮምፖዝ ሚለው የሚያጠና ማለት ነው። ምንን ይዘው ነው ኮምፖዝ ያደረጉት? ምን አይነት ኢንግሪዲየንቶች አሏቸው? እንዴት ነው ኮምፖዝድስ የተደረጉት? በምን አይነት ኢንግሪዲየንቶች ተጠቅመው ነው ኮምፖዝ የተደረጉት ሚለውን የሚያጠናልን ኢዝ አናሊቲካል ኬሚስትሪ የምንለው ነው ማለት ነው። ሶ ለዛሬ እነዚህን ካየን ይበቃናል። ጥያቄዎቹን ደግማችሁ ስሯቸው። በጣም አሪፍ ጥያቄዎች ናቸው። ኔክስት በዩኒት ውስጥ እስክንገናኝ ድረስ ባይ ባይ። ቴንክ ዩ